እነዚህ ሁለት ሀገራት ከአውዳሚ ጦርነት በኋላ ወዳጆች ሊሆኑ ነው። ይህ ማለት ሆርሙዝ ይከፈታል፣ የነዳጅ ዋጋ ይስተካከላል፣ የታክሲ ሰልፍም ይቀንሳል። ግን ደግሞ አሜሪካ ለእርቅ ፈቃደኛ የሆነችው ጦርነቱን መቀጠል ስለማትችል አይደለም። እንደዛ ብላችሁ እንዳታስቡ። ባይሆን አሜሪካ ኢራንን በመደብደብ ምን ትጠቀማለች ብላችሁ ጠይቁ። አሜሪካ ያደረገቻቸው ዘመናዊ የተባሉ ጦርነቶችን ማየት ስንጀምር የኢራቁ መሪ ሳዳም ሁሴንን እናገኛለን። እሱ ብቻ አይደለም፣ የሊቢያው መሪ ሙአመር ጋዳፊም እናገኛለን። የፓናማው መሪ ማኑኤልም እናገኛለን። ለአሜሪካ የወታደሮችን ማዕት አሰልፎ አንዲት ሀገርን መውረር በጣም ቀላል ነገር ነው። ነገር ግን ዋሽንግተን ከ2003 በኋላ የተማረው በጣም ሀርሽ የሆነ ለሰን አለ። እሱም አንዲት ሀገርን ከማጥፋት ይልቅ መገንባቱን በጣም ከባድ እንደሆነ ነው። ይህ ነገር በደንብ የገባቸው ደግሞ የኢራን የጦርነት እቅድ አውጪዎች ናቸው። እዚህ ፓርት ላይ ደግሞ የእናንተ ትብብር ያስፈልገኛል። የእናንተ ብቻ ሳይሆን የጂ ፓወር ትብብርም ያስፈልገኛል። በፓወር መቆራረጥ ምክንያት በጣም ነው የተማረርኩትኝና ጋሼ ላይ የምለቃቸው ቪዲዮዎች ኮንሲስተንት እየሆኑ አይደለም በፓወር መቆራረጥ ምክንያት። እንደምታውቁት ጋሼ ላይ 26000 ሰብስክራይበር ደርሰናል። በጣም ብዙ ብራንዶች ኮላብ አድርገው መስራት ይፈልጋሉ። ነገር ግን በፓወር መቆራረጥ ምክንያት ኮንሲስተንት መሆን አልቻልኩም። ስለዚህ ጂ ፓወሮች ያላችሁን መፍትሄ ያላችሁን ዩፒኤስ እነሆ በሉኝ እባካችሁ፣ መልሳችሁን እፈልጋለሁ። እናም የኢራን የጦር መኮንኖች ዲፌንስ ሜካኒዝማቸው ስትራክቸር የተደረገው በእግረኛ በታንከኛና በጄት ላይ ብቻ አይደለም። እንደዛ ካደረጉማ ኢራናውያን ተበሉ ማለት ነው። ስለዚህ ያላቸው የመልክዓ ምድር አቀማመጥ በመጠቀም ሊወራቸው የመጣውን ኃይል አፐታይት መዝጋት ይችሉበታል። አፐታይት ስትል እስኪ በደንብ አብራራው የምትሉ ከሆነ አሁንም እዚህ ፓርት ላይ ልብ ብላችሁ እንድታደምጡኝ እፈልጋለሁ። ብዙ ሰው ኢራንን ከኢራቅ ጋር ያነጻጽራታል። ይህ ደግሞ የተሳሳተ ንጽጽር ነው። እንዴት እንደሆነ ላስረዳችሁ። ይህ ሁላችሁ ይህ ንጽጽር የሚከሽፈው ኢራን ከኢራቅ በላይ በጣም ፓወርፉል ስለሆነች አይደለም። ነገር ግን የመልክዓ ምድር አቀማመጣቸው በጣም ይለያያል። ኢራን እንደ ኢራቅ ፍላት የሆነ ሰርፌስ አይደለም ያላት። በ2003 አሜሪካ ኢራቅን ስትወራት በሁሉም አቅጣጫ ነበር ወታደሮቿን ስታስገባ የነበረችው። ኢራን ላይ ግን እንደዛ የሚባል ነገር አይታሰብም። የዛግሮስ ተራራዎች ምዕራብ ኢራንን ለብቻው ይከፍሉታል። ወደ ላይ ወደ ሰሜን በኩል ስንሄድ ደግሞ የአልቦርዝ ተራራዎችን እናገኛለን። እነዚህ ተራራዎች ደግሞ ከሰሜን በኩል የመጣ ወራሪ ኃይልን ኢራንን ይከላከልላታል። እነዚህ ተራሮች ልክ የአድዋ ጦርነት እንድናሸንፍ የረዱን የአድዋ ተራሮችን አድርጋችሁ አስቧቸው። ወይም ልክ ጀርመኖች በ1943 በሁለተኛው የዓለም ጦርነት ላይ ጣሊያንን ለመውረር ሲገቡ ያጋጠማቸው ተመሳሳይ ሁኔታ ነበር። የማውንቴን ወርፌር ደግሞ ብዙ ጊዜ የሰው ኃይል፣ የነዳጅ፣ የመሳሪያና የጊዜ መስዋዕት ይፈልጋል። አሜሪካ ጦርነቱን ማሸነፍ ትችላለች ወይስ አትችልም? ስንት ጊዜ ሊፈጅባት ይችላል? እነዚህ ጥያቄዎች በጣም ብዙ ሰዎች የሚጠይቋቸው ጥያቄዎች ናቸው። ግን ደግሞ እነዚህ ጥያቄዎች በጣም የተሳሳቱ ጥያቄዎች ናቸው። እንዴት አትሉኝም? ምክንያቱም ፔንታጎን የሚጠይቀው ሌላ ጥያቄ ነው። እሱም አሜሪካ ኢራንን አሸነፈች ማለት ከዛ በኋላ የሚመጣው ቼን ሪአክሽን ምንድን ነው የሚል ነው። ለምሳሌ ያክል በ1914 የተፈጠረው ለአንደኛው የዓለም ጦርነት መንስኤ የሆነ ነገር አለ። እሱም አርክዱክ ፍራንስ ፈርዲናንድ ከሚስቱ ጋር ጉብኝት ላይ ያለ በዚህ ተንከሲስ ልጅ ምክንያት ስለተገደለ ነበር። ነገር ግን መንስኤው ስለተገደለ ብቻ አልነበረም፣ ቼን ሪአክሽኑ ነበር አንደኛው የዓለም ጦርነትን ያስነሳው። ኢራንም ፋንክሽን የምታደርገው በዚሁ በተመሳሳይ መንገድ ነው። ምክንያቱም ኢራን የጠላቴ ጠላት ወዳጄ ነው የሚል አስተሳሰብ ብዙ ሀገራት ላይ አክቲቬት አድርጋለች። ለምሳሌ ኢራቅ፣ ሶሪያ፣ የመን፣ ሌባኖን የመሳሰሉ ሀገራት። የሚሊተሪ ፕላነሮች ይህ ነገር እስካሌሽን ማኔጅመንት ይሉታል። ይህ ማለት ቻሌንጁ ማሸነፍ አይደለም፣ ነገር ግን ካሸነፉ በኋላ የሚመጣውን መዘዝ መቋቋም ማለት ነው። ስለዚህ ኢራን የአሜሪካ የባህር ኃይል መርከቦችን ማስጠም አይጠበቅባትም። ነገር ግን አሜሪካ ራሷን የሆነ ጥያቄ እንድትጠይቅ ግን ማድረግ ትችላለች። እሱም ቆይ ግን ጦርነቱን ለምንድን የጀመርነው እንዲሉ ማድረግ ነው። ምክንያቱም ብዙ ሰው የሚያቆመው የሆርሙዝ መዘጋት የነዳጅ ዋጋ ማዛባትን ያስከትላል የሚል አስተሳሰብ ላይ ነው። ይህ ደግሞ በጣም እውነት ነው፣ ነገር ግን ኢንኮምፕሊት ነው። ትክክለኛው ኢሹ የሚባለው ኢራን ነዳጁን እንደ ኮላተራል ይዛ ከዛም ደግሞ በኮንፊደንስ መዋጋት ይጠበቅባታል። በዛም ላይ ደግሞ ያለው ሞደርን ኢኮኖሚ ዲፐንድ የሚያደርገው በሚያዩት ነገርና ሰላም በሚባለው ነገር ነው። ሰላም ከሌለ ግን የኢንሹራንስ ካምፓኒዎች እነዛ ነዳጅ ጭነው የሚጓጓዙት መርከቦች ላይ ፕሪሚየም የሆነ ራይዝ ያደርጋሉ ወይም ዋጋ ይጨምራሉ። አንዲት የነዳጅ በርሚል በጦርነት ምክንያት ባትባክን እንኳን ማለት ነው ሰላም የለም ከተባለ ዋጋ ይጨምራሉ። በዚህ ምክንያትም
ኢራን ለቨሬጅ ያገኘች ማለት አይደለም። ከታንኮች ከጥይቶችና ከሚሳኤሎች እኮ አይደለም፣ ነገር ግን ከነዳጁ ለቨሬጅ ያገኘች። እናም እኔ ከዚህ ጦርነት የተማርኩት ነገር ቢኖር ብዙ ሀገራት ጦርነት ውስጥ ይገባሉ፣ ነገር ግን ሪላይዝ ማድረግ የማይፈልጉትን ነገር ሪላይዝ ባደረጉበት ሰዓት ነው ጦርነትን የሚያቆሙት። እሱም ትልቁ ምክንያት የሚሆነን ኢራቅ በ1980 እንደ ፈረንጆቹ ኢራንን ስትወራት ጊዜ የነበረው ሲቹዌሽን ነው። በዛን ጊዜ ጦርነቱ የተካሄደው ለ8 ዓመታት ያክል ነበር። ነገር ግን ኢራቅ ኢራንን ወረረቻት። ከዛ ግን ቆርሳ የወሰደችው መሬትም አልነበረም። ብቻ ግን በጣም ብዙ ሰዎች ነበር የሞቱባት። እናም ብዙ ጊዜ ጦርነት የሚቆመው አንድ ሀገር ካሸነፈ በኋላ ሳይሆን ነገር ግን ሁለቱም ሀገራት ነገሮችን ተመልሰው ካልኩሌት ማድረግ ሲጀምሩ ነው። አያችሁ አይደለ? እናም እስካሁን ድረስ የለፈለፍኩትን ነገር ከተመቻችሁ ኦፍኮርስ ይመቻችኋል። ጂ ፓወርን ኮመንት ላይ ሜንሽን ማድረግ እንዳረሱ ፕሊስ ኮላብ በሉልኝ።